በአንዱ ሰላም ተስፋዬ ምን አልች መሰላችሁ? ህልምሽን እየኖርሽ ነው ወይ ስትባል አዎ ቆየው መኖር ከጀመርኩኝ በተለይ ለረጅም ጊዜ እኔና እናቴ ቤት ኖሮን አያውቅም። አሁን ግን እሷን ቤት ገዝቼ ለራሴን ቤት ገዝቼ በህይወት እያለው ይሄን ስላረኩኝ በጣም ደስተኛ ነኝ ብላለች። ስለዚህ ፖይንቴ ምንድነው? ዴዚ ከዮኒ ማኛ ጋር ያደረገችውን ቆይታ ሁላችንም አይተናል። ለሷ ነው መልእክቱ። አይደለም ባንቺ እድሜ ያን ያክል ፕሮሞሽን ሰርተን ብር አገኝተን ይቅርና እድሜ ልካችንን ጦርን ቤተሰቦቻችንን ያረዳን የሚመስለን ስንቶቻችን ነን? ባንቺ እድሜ ተባርከሽ ገንዘብ አግኝተሽ እናትሽን ማስደሰትሽ ትልቁ ደስታሽ ሊሆን ሲገባሽ ወላጅ እናትሽን ምንም ያህል ጥፋት ብታጠፋም የወለደችሽን እናትሽን ሚዲያ ላይ አምጥተሽ እሆችብኝ ዘቤን ወሰደች ብለሽ አዋርድሻታል። እኔ ልጅ ሆኜ ጭኔ ስር የተቆነጠጥኩት እስካሁን ድረስ ጠባሳው አልለቀቀም። በተለይ ለወንድ ብለሽ ወንድ ከርቶሽ ሲሄድ ባዳ ነው የሚሆነው። እናትሽን በህዝብ ፊት ይቅርታ ጠይቂ። በውስጥ መጨረስ እየቻላችሁ ቤተሰብን አምጥቶ ሚዲያ ላይ ማዋረድ ብልግናችሁን ያመላክታል። የማንም ተራ ወንድ መጥቶ ነገ ሲሄድ ባዳ ለሚሆነው እናቷ ታሰቃያታለች ብሎ ሚዲያ ላይ መጥቶ ሲያዋርድ ዝም ማለትሽ ዴዚ በጣም አፍረንብሻል።